የእግዚአብሔር ልጅ ኢየሱስ ክርስቶስ የተባረከ ይሁን። የእግዚአብሔር ምሕረት፣ የእግዚአብሔር ጥበቃ፣ የእግዚአብሔር አብሮነት በዚህ ቤት ስላለ ጌታ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። አባት ሆይ አመሰግንሃለሁ ስለ ምሕረትና ጥበቃ፣ ስለ ማዳን። እግዚአብሔር ሆይ ስምህ ይባረክ። ምድርን በቃል ውብ አድርገህ የፈጠርክ፣ ዓለማትን በቃል ውብ አድርገህ የፈጠርክ፣ እኛን ደግሞ በእጆች ሰርተህ ያበጀህን ቅዱስ እግዚአብሔር እናመሰግንሃለን። ጌታ ሆይ መድመቃችን በአንተ በኩል ስለሆነ፣ ማማራችን በአንተ መንገድ ስለሆነ አባት ሆይ ስምህ ይባረክ። ጌታ ሆይ እንድትናገርን እለምንሃለሁ። እግዚአብሔር ሆይ በዚህ ዘመን በዚህ አስጨናቂ ወቅት ላይ ጌታ ሆይ ቃል እንዲገዛን፣ መውጣት መግባታችን በቃል እንዲሆን፣ ለቃል ክብር እንዲኖረን፣ ለቃል ቅድሚያ እንድንሰጥ አባት ሆይ እለምንሃለሁ። ሰሚዎች አድርገን ተናገረን። እግዚአብሔር ሆይ በዚህ ምሽት ልትናገር የወደድከውን ቃል ልትናገር እለምናለሁ። ጌታ ሆይ ከጥፋታችን ከድካማችን እንድትመልሰን እለምንሃለሁ። ከስንፍናችን ካለንበት ህይወት ተመችቶናል ብለን በጨለማው ህይወት ውስጥ ካለንበት ነገር እግዚአብሔር ሆይ መልሰን፣ ፈቃድ ብቻ በህይወታችን ይፈጸም። ያንተን ሐሳብ በጎነት አስፈጽመን እንድናልፍ እርዳን እለምንሃለሁ። አሜን። ጌታ ኢየሱስ የተባረከና የተመሰገነ ይሁን። ዛሬ ልቤ ላይ አንድ የሞላ እንዳካፍል ውስጤ ውስጥ የተቀመጠውን ቃል ባካፍል በጣም ደስ ስለሚለኝ እግዚአብሔር ደግሞ በዚህ ቃል ውስጥ አልፎ እንደሚሰራ አምናለሁ። ይህንን ቪዲዮ ለሚያዩ ለአንዳንድ ሰዎች ምስክርነት እምነት እንደሚሆን አምናለሁ እና እግዚአብሔር ቅድሚያ የሚናገረው በቃል ነው። እግዚአብሔር አልፎ የሚሰራው በቃል ነው። እግዚአብሔር መፈወስ የሚችለው በቃል ነውና እግዚአብሔር ሊናገር የወደደው ነገር አለ። ዛሬ ብልጽግና ምንድን ነው? አሁን ላለችው ቤተክርስቲያን ብልጽግናና ወንጌል እንዴት ነው አብሮ የሚሄደው? ብልጽግናና ወንጌል እንዴት ነው አብሮ የሚሄደው? ብዙዎቻችን በአብዛኛው ጊዜ አሁን ላይ ስብከቶቻችን፣ ዝማሬዎቻችን፣ አምልኮቻችን አብዛኛው ከብልጽግና ጋር ተያይዘው እና እውነት ይሄ የብልጽግና ቃል ወይም በእኛ ህይወት ውስጥ የምናወራው የእግዚአብሔርን ቃል ወይም የእግዚአብሔር እውነት የሆነው ወንጌል ሸፍኖታል ወይስ አልሸፈነው? ብልጽግና እንደ እግዚአብሔር ቃል መልእክቱ ምንድን ነው የሚለውን የምናየውና ስለ ብልጽግና የምናየው። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር መልካም እንደሚያደርግ አምናለሁ። በእርግጠኝነት ይሄ ቪዲዮ ለሆኑ ሰዎች እንደሚጠቅም አውቃለሁ። መልእክት እንደሆነ አውቃለሁና እስቲ ብልጽግና በአብዛኛው ጊዜ የሚሰበከው ብልጽግና ተብሎ የሚወራው አንዱ ቁሳዊ ነው።
ከቁሳዊ ከሆነ ነገር ጋር ተያይዞ ነው ምን የሚሆነው የሚሰበከው የሚወራው። እዚህ ጋር እኔ በትምህርቴ ውስጥ ካስቀመጥኩት መልእክት ውስጥ እግዚአብሔር ቁሳዊ ዓለምን ፈጥሮ ለሰው ልጅ ደስታ አዘጋጅቶ ሰጠ። እግዚአብሔር ቁሳዊውን ማለት ይሄ ምድርን ለሰው ልጅ ምን እንዲያደርግ እንዲያስተዳድር እግዚአብሔር ምን አድርጎ ነበር? ሰጥቶ ነበረ። ምድር ለሰው ልጅ ምን ሆነች? ቁስ እንዲያስተዳድር እንዲገዛት እግዚአብሔር በዚህ በምድር ላይ ለሰው ልጅ ስልጣን ሰጥቶት ነበር እና አዘጋጅቶ የሰጠው እግዚአብሔር አዘጋጅቶ ሲሰጥ እግዚአብሔር ለሰው ልጅ ምን እንዲሆን ነው? እንዲያስተዳድራት። እስኪ በዘፍጥረት ምዕራፍ 1:26 ላይ በዘፍጥረት ምዕራፍ 1:26 ላይ ይሄ ክፍል ስለምን ያወራል የሚለውን እናያለን። በዘፍጥረት ምዕራፍ 1 ቁጥር 26 ላይ ዛሬ የምንከፋፈለው ቃል ስለ ብልጽግና ነውና መልእክት እንዳለው አምናለው። እግዚአብሔር በቃል ውስጥ አልፎ እንደሚናገረን አምናለው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንዲህ ይላል። በደንብ ስሙ። ኢየሱስ ጌታ ነው። እግዚአብሔርም ወይም ኤሎሂ ሰውን በመልካችን በአምሳላችን እንስራ። አያችሁ፣ እግዚአብሔርም ሰውን በምናችን በመልካችን በአምሳላችን እንስራ፣ በባህር አሳዎች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር የሚሳቡ ፍጡራን ሁሉ ላይ ስልጣን ይኑራቸው አለ። ለሰው ልጅ እግዚአብሔር ከሰጠው ስጦታ መካከል አንዱ ምድርን ሰጥቶ ነበር። ምን እንዲያደርግ? እንዲያስተዳድር። የሰው ልጅ ብልጽግና ህይወት ካገኘበት አንዱ መንገድ በዚህ ክፍል ላይ ነው። ሰው ከእግዚአብሔር ሐሳብ ወጥቶ ነው ዛሬ ብልጽግናን ፍለጋ የሚሮጠው። የብልጽግናን ምኞት ለማግኘት የሚሮጠው ሰው ከእግዚአብሔር ሐሳብ ወጥቶ እንጂ ምድር ምን ታርጋ ነበር? ተሰጥተው በሰማይ የሚበሩትን በምድር የሚሳቡትን ተንቀሳቃሾችን ሁሉ ምን እንዲያደርጋቸው? እንዲገዛቸው እግዚአብሔር ምን አድርጎ ነበር? ሰጥቶ ነበር። ሰው ነው ከእግዚአብሔር ሐሳብ ወጥቶ ዛሬ ብልጽግና የሚለውን ቃል የሚፈልገው ሀብትን የሚፈልገው የሆነ በመግደልም ይሁን በመስረቅም ይሁን የሆነ በወንጀልም ይሁን ምን ይፈልጋል? መበልጸግን ይፈልጋል ማለት ነው። እና እግዚአብሔር በዚህ ክፍል ላይ ሲናገር ቁሳዊ የሆነው ምድር ምን አድርጎ ነበረ? ሰጥቶ ነበር። ከዚያ ምን ይላል በዚህ ክፍል ላይ 2:16 ላይ ደግሞ እስኪ በዚህ በዘፍጥረት 2:16 ላይ ያለውን ደግሞ እናንብበው። 2:16 ላይ እግዚአብሔርም አምላክ በደንብ ስሙኝ። እግዚአብሔርም አምላክ ወይም ኤሎሂ ሰውን እንዲህ በማለት አዘዘው፣ በአትክልት ስፍራ ውስጥ ከሚገኘው ከማንኛውም ዛፍ ፍሬ ትበላለህ። ብለሲንግ በአትክልት ስፍራ ከሚገኘው ከየትኛው አይነት ፍሬ ወይም ፍራፍሬ ምን ታደርጋለህ? ትመገባለህ። እግዚአብሔር የሰው ልጅ በመጀመሪያ ሲፈጥር ወይም በእጁ አበጅቶ ሲሰራው ስልጣን ሰጥቶታል። ይሄ በረከት የሚለው ወርዴ ብልጽግና ለሰው ልጅ ታልፎ ተሰጥቶ ነበር። በገዛ እጁ ነው የተቀማው። ዛሬ የምንመኘው ዛሬ የምንናፍቀው ማስተዳደር ብቻ አይደለም፣ በውስጧ ያሉትን ሁሉ ፍሬዎች እንዲመገብ እግዚአብሔር የብልጽግናን ኃይል ለሰው ልጅ በምድር ላይ ሰጥቶ ነበረ። ሰው ልጅ ነው ከእግዚአብሔር ሐሳብ ውስጥ ወጥቶ ይሄ ብልጽግናውን የተነጠቀው፣ ከኤደን ገነት የተባረረው እንጂ ከኤደን ገነት የመባረሩ ምክንያት የእግዚአብሔር ሐሳብ አልነበረም፣ የእግዚአብሔር ፈቃድ አልነበረም። እንዲያስተዳድራት እንዲገዛት እግዚአብሔር ምን አድርጎ ነበር? ለሰው ልጅ ስልጣን ሰጥቶ ነበረ። ስልጣን እግዚአብሔር ለሰው ልጅ ስልጣን ሰጥቶ ነበረ።
የሰው ልጅ በምድር ላይ ሲኖር ከእግዚአብሔር ሐሳቡ ጋር በሚኖርበት ወቅት ላይ እግዚአብሔር የብልጽግናን ብለሲንግን ሰጥቶት ነበረ። ሰው ነው ከእግዚአብሔር ሐሳብ ወጥቶ ይሄ የብለሲንግን ከእግዚአብሔር የተቀበለውን ያንን በረከት የተነጠቀው። በነፃ ይኖር ነበር፣ በነፃ ያስተዳድር ነበረ። ማንም የሚሻማው አልነበረም። ለዚህ በዚህ በዘፍጥረት ምዕራፍ 2 ላይ ቁጥር 16 ላይ ስንመለከት ምንድን ነው የሚለው? እንዲህ ነው የሚለው፣ እግዚአብሔር አምላክ ኤሎሂም ሰውን እንዲህ በማለት አዘዘው። አያችሁ፣ ሰውን እንዲህ በማለት ምን አድርገው? አዘዘው። ምንድን ነው ያዘዘው? በደንብ ስሙኝ። በአትክልት ስፍራ ውስጥ ከሚገኘው ከማንኛውም ዛፍ ፍሬ ትበላለህ። በምድር ላይ እስካለ ድረስ ምድርን እንድትገዛት በውስጧ ያሉት እንድታስተዳድር እግዚአብሔር ለሰው ልጅ ስልጣን ሰጥቶ ነበር። ሰው እግዚአብሔር የሰው ልጅ ሲፈጥር ከበረከት ጋር ነው የፈጠረው። ሰው ነው ከእግዚአብሔር ሐሳብ ሲወጣ ያን በረከት አብሮት የሚነጠቀው። እንዲያስተዳድር እንዲገዛት እግዚአብሔር ለአዳም ሰጥቶት ነበረ። አዳም ግን በራሱ ሐሳብ ውስጥ ተስቦ ምን አደረገ? ወጣ። ያኔ ያ የነበረው ነገር ነው ዛሬ የሰው ልጅ እኛ ዛሬ ብልጽግና እያል ምንፈልገው። በቃ የበረከት መባረክ እፈልጋለሁ፣ እንዲህ መሆን እፈልጋለሁ፣ እንደዚህ መሆን እፈልጋለሁ የሚለው ቃል የመጣው ከሰው ልጅ ውድቀት በኋላ እንጂ እግዚአብሔር አስቀድሞ ባርኮን ነበር። የሰው ልጅ አስቀድሞ እግዚአብሔር የሚፈልገው ነገር እንዲያደርግ እግዚአብሔር ስልጣን ሰጥቶት ነበር። አያችሁ፣ ዛሬ ላይ አስተምሮቶቻችን ስብከቶቻችን የምንሰብከው ስብከት በአብዛኛው ብለሲንግ ብልጽግና ቃል ነው። ትባረካለህ፣ እንዲትሆናለህ፣ እንዲትሆናለህ፣ እንዲትገባለህ፣ እንዲትወጣለህ። እግዚአብሔር ካልሰጠ ከየትም አታመጣም። በመንፈሳዊው ዓለም ላይ ያልታየ በረከት በምድራዊ ላይ የሚታይ በረከት የለም። እኔ የምረዳው መንፈሳዊው ዓለም ይሄ ነው። በመንፈሳዊው ዓለም ላይ የታየ በረከት ነው ወደ ምድር የሚመጣው። ለዚህ ከቃሌ ሳልወጣ ብልጽግና ማለት እግዚአብሔር ቁሳዊው ዓለምን ፈጥሮ ለሰው ልጅ ደስታ አዘጋጅቶ ሰጠ። አያችሁ፣ ለሰው ልጅ ደስታ፣ በደስታ እንዲኖር፣ በደስታ እንዲመላለስ፣ በደስታ እንዲገዛት እግዚአብሔር ምድር ምን አድርጎ ነበር? ቁሳዊ ምድር ሰጥቶት ነበረ። የሰው ልጅ ነው ከእግዚአብሔር ሐሳብ ይወጣ። ከዚያም አንብቤዋለሁና ክፍሉን በአንደኛ ጢሞቴዎስ 4:4 ላይ ያለውን ቃል እስኪ እናንብበው። አንደኛ ጢሞቴዎስ ምዕራፍ 4 አንደኛ ጢሞቴዎስ 4:4 ላይ እግዚአብሔር በዚህ ክፍል ላይ ምን ሊናገር እንደፈለገ ዛሬ ስለ ብልጽግና አንዳንድ ጊዜ እንደዚህ አይነት ቃሎች አስፈላጊ ስለሆኑ ስለሚጠቅሙ በዚህ ዘመን ላይ ምክንያቱም የተሳሳተ ትምህርት እያስተማርን ላለን ሰዎች ጥንቃቄ እንድናደርግ ይጠቅመናል። ምክንያቱም ካለንበት ከምናስተምረው እያስተማርን ካለነው ነገር ጥንቃቄ በማድረግ አንዳንድ ጊዜ አውቀናል ብለን ከእግዚአብሔር ቃል ውጭ እንወጣለን። ከእግዚአብሔር ካልተናገረው ቃል ውጭ ወጥተን ብዙዎችን ዋጋ እናስከፍላለን። መስራት እየቻለ አትስራ፣ አንተ እንደዚህ ነህ እያለን እናወራለን። የአንተ በረከት ያለው እዚህ ውስጥ ነው እንላለን። ስለዚህ እስቲ እግዚአብሔር በዚህ ክፍል ዛሬ ስለ ብልጽግና ምን ሊያወራኝ ፈልገዋል? እንዲህም ይላል በአንደኛ ጢሞቴዎስ 4:4 ላይ ያለው ቃል እንዲህ ነው የሚለው፣ በጌታ ስም ባለው እግዚአብሔርም የፈጠረው ማንኛውም ነገር መልካም ነውና። እግዚአብሔር የፈጠረው ማንኛውም ነገር ምንድነው? መልካም ነው። በማን በኩል? በእግዚአብሔር በኩል የተፈጠረ በእግዚአብሔር በኩል የመጣ ማንኛውም ነገር ምንድነው? መልካም ነው። በምስጋና ከተቀበሉትም የሚጣል ምንም ነገር የለም። አያችሁ፣ በምስጋና የምንቀበለው
በቃ እግዚአብሔር እንደሚያደርግልኝ አምናለሁ። በዝማሬ ውስጥ የሚሆን ነገር አለ። በዝማሬ ውስጥ የምንቀበል በረከት አለ። በዝማሬ ውስጥ የምንቀበለው ሰላም አለ። በዝማሬ ውስጥ የምንቀበለው ምን አለ? ደስታ አለ። ዛሬ ብዙዎች ብልጽግናን ፍለጋ በአቋራጭ ይሄዳሉ። ብዙዎች የሚገርም ስራ እየሰሩ ጥሩ ቢዝነስ ውስጥ ሆነው በዛው ቤተክርስቲያንን እያገለገሉ መልካም ስብዕና መልካም ነገር ያላቸው ቤታቸውን በመልካም ነገር እያስተዳደሩ ያሉ ሰዎችን ብድግ ብለን ተነስተ ያንተ በረከት ያለው አገልግሎት ውስጥ ነው እያልናቸው ብዙዎችን ጥለናል። እግዚአብሔር በምድር ላይ ያለውን ሁሉ ሲፈጥር ምንድነው? መልካም ነው። አምነን የተቀበልነው ነገር እንደ እግዚአብሔር ቃል ምንድነው? መልካም ነው። ስለዚህ ከጀርባ የሚመጣ ከእግዚአብሔር ሐሳብ ውጭ ሆኖ የሚመጣ ብልጽግና ሶርሱ ኃጢአት ነው። ምክንያቱም እግዚአብሔር የሌለበት ነገር የለበትም ነው። ዛሬ የምንሰብከው ትምህርት የምናስተምረው አስተምሮታችን በአብዛኛው ጊዜ ትባረካለ ነው። ምንድነው በረከቱ? የሰው ልጅ እኮ በምድር ላይ እስከመጣበት ቀን ድረስ ተባርኮ ነው የመጣው። በምኑ አምኖ ከተቀበለ። አዎ እኔ የበረከት ሰው ነኝ፣ አዎ ተባርኬያለሁ። ይሄ ትልቅ ወርድ። ለዚህ ምን ማድረግ አለብን? የሰው ልጅ በምድር ላይ ሲኖር እግዚአብሔር መልካም ነው ብሎ ምን አድርጓል? ፈጥሯል፣ ሰጥቷል። እንዲያስተዳድር እንዲገዛት። እሺ ሌላው ደግሞ ነገር ግን ሰው በእግዚአብሔር ስጦታዎች በሚገባ ስላልተጠቀመ። አያችሁ፣ ነገር ግን ሰው በእግዚአብሔር ስጦታ ምን አላደረገም? ስላልተጠቀመ ይላል። ስላልተጠቀመ ችግሮችን ሊያስከትል ችሏል። በእጁ ላይ ያለውን ነገር መልካም ነው ማለት አንችልም። እግዚአብሔር ይሄን ነገር ምን ያደርገዋል? ይባርከዋል ማለት አንችልም። የሰው ልጅ በእጁ ላይ ያለውን ነገር ምን ስላደረገ? ስላልተጠቀመ። እግዚአብሔር እኮ ምድርን ሲፈጥር ሁሉ መልካም አድርጎ ፈጥሯል። መጠቀም ግን የኛ ድርሻ ነው። መጠቀም የኛ የባለቤቱ ድርሻ ነው። ስለዚህ ሰው ነው በራሱ ችግር የሚያመጣው። ሰው ነው በራሱ ውድቀት የሚያመጣው። ሰው ነው በራሱ መንገድ ለራሱ ወጥመድን የሚያዘጋጀው። የእግዚአብሔር ቃል እኮ ብዙ ተባዙ ምድሪቷ ምን አድርጓት? ሙሏት። በምን? በበረከት። እግዚአብሔር ሲያመጣን ባርኮን ያመጣን። በእጃችን ላይ ያለውን ነገር መጠቀም ያቃተን እኛ ነን። ለዚህ የብሉይና የአዲስ ኪዳን ብልጽግና ሰው ሊደሰትበት የሚገባው የእግዚአብሔር ስጦታ እንደሆነ በሚያምኑ። አያችሁ፣ የአዲስ ኪዳንና የብሉይ ኪዳን የእግዚአብሔር ስጦታ እንደሆነ ቢያምኑ ማን? ሰዎች። አያችሁ፣ በአዲስ ኪዳን ውስጥም በብሉይ ኪዳን ውስጥም እግዚአብሔር በቃል ውስጥ አልፎ የተናገረው ሁሉ ስጦታ እንደሆነ ካመነ ያ ምንድን ነው? በረከት። ያ ምንድን ነው? የበረከት አንዱ መንገድ ነው። እስኪ በዚሁ ክፍል ላይ አንደኛ ጢሞቴዎስ 6:17 እናንብበው። አንደኛ ጢሞቴዎስ 6:17 ላይ ምን ይላል? 6:17 በጌታ ስም አነባለሁ። በዚህም ዓለም ባለጠጎች የሆኑ እንዳይታበዩ። አያችሁ፣ አሁን ስለ ብልጽግና ዋና ወደ ፖይንት የመጥቻለሁ። በዚህም ዓለም ባለጠጎች የሆኑት እንዳይታበዩ። እግዚአብሔር በባረከን ነገር እንድንታበይ አይደለም እግዚአብሔር የሚፈልገው።
በሰዎች ላይ ኦቨርአክት እንድናሳይ አይደለም እግዚአብሔር የሚፈልገው። የሆነ ጥቂት ይሁን ብልጭ የምትል ነገር በህይወታችን ላይ ስትታይ ኦቨርአክት ነው የምናደርገው። ራሳችን ለማሳየት የሆኑ ሰዎች እንዲያዩልን የሆነች ትንሽ የጠብታዮች አገልግሎት ስንጀምር መድረክ ላይ ለመታየት ያንን ነው የምንፈልገው። እግዚአብሔር ግን መታበይ የሚለውን ቃል እግዚአብሔር አይፈልገው። እንድንታበይ እግዚአብሔር ፈቃዱ አይደለም። በዚህም ዓለም ባለጠጎች የሆኑ እንዳይታበዩ ደስታ እንዲለን ሁሉ ነገር አትረፍርፎ በሚሰጥ በእግዚአብሔር እንጂ ታማኝነት በሌለው ሀብት ላይ ተስፋ እንዳያደርጉ አዘዛቸው። አያችሁ፣ መደገፍ ያለበት አንድ ሰው መታመን ያለበት መቀበል የሚፈልገው ያንን ብለሲንግ ወይም በረከት ከእግዚአብሔር ዘንድ እንጂ እጁ ላይ ባለው ነገር አይደለም። ምክንያቱም ምን መሆኑ አይቀርም፣ መበተኑ አይቀርም። የሆነ ሰዓት መክሰሩ ወድቆ ማየቱ አይቀርም። መልካም እንዲሰሩ ቸሮችን ለማካፈል ፈቃደኛ እንዲሆኑ አዛቸው። አያችሁ፣ ከተባረካችሁት ነገር ለሌሎች ማካፈልን እግዚአብሔር ከባረካችሁ ነገር ለሌሎች ሼር ማድረግ እንዳለባቸው ምን እያደረገን ማለት እየተናገረ ነው። ብልጽግና ለግለሰብ አይደለም። ብልጽግና ለፍጥረት ሁሉ ነው። ግን ያ ብልጽግና ወደ ህይወታችን ሲመጣ እንድንታበይ አይደለም። ስንታበይ አንድ ቀን እንደሚበተን ማሰብ መቻል አለባችሁ። ሃሌሉያ! ኢየሱስ ጌታ ነው። የብልጽግና አንዱ አደጋ ስለዚህ ይሄ ከብልጽግና ጋር ተያይዞ የብልጽግና አንዱ አደጋ ሰዎች በእግዚአብሔር ላይ ሊኖራቸው የሚገባ መታመን ይወስዳል። ብልጽግና የሚለው ቃል አደጋው ሰዎች በእግዚአብሔር ላይ የሚታመኑትን ያንን መንፈስ ከላያቸው ምን ያደርጋል? ይወስዳል። በራሳቸው እንዲመኩ እኔ እኮ ያመጣሁት በራሴ ነው፣ እኔ እኮ ያመጣሁት በራሴ እውቀት ነው፣ በራሴ እንደዚህ ነው፣ በራሴ ክህሎት ነው፣ ተምሬ ነው፣ እንደዚህ ሆኜ ነው። አደጋው አንዱ ይሄ ነው። ብልጽግና በእግዚአብሔር በኩል እንደሆነ ልናስብ ይገባል። የብልጽግናው አንዱ መንገድ እግዚአብሔር እንደሆነ ልናስብ ይገባል። ኢየሱስ ጌታ ነው። ያችሁ ከዚያ በሰዎች ላይ መታበይ፣ ከዛ ራሴን ችዬ እኮ ነው፣ ራሴ እንደዚህ ሆኜ እኮ ነው፣ በራሴ መንገድ ያመጣሁት፣ በራሴ እኮ እንደዚህ ነው ብሎ ራሱን ወደ መታበይ መንፈስ ውስጥ ያስገባል ብልጽግና። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። አንዳንድ ሰዎች ራሳቸውን ባለጠጋ ለማድረግ ይላል። በደንብ ስሙ። አንዳንድ ሰዎች ራሳቸውን ባለጠጋ ለማድረግ ከፍተኛ አትኩሮት ስለሚያደርጉ ብልጽግና ጣዖት ይሆንባቸዋል። እቺ ነገር ልድገማት። አንዳንድ ሰዎች ራሳቸውን ባለጠጋ ለማድረግ ከፍተኛ ትኩረት ስለሚያደርጉ ብልጽግና ጣዖት ይሆንባቸዋል። አሁን በቃ እኔ መባረክ እፈልጋለሁ፣ ለበረከት እንድትጸልልኝ እፈልጋለሁ፣ እኔ እንደዚህ ነው ብለው አንዳንድ ሰዎች ትኩረት አድርገው በእንደዚህ አይነት መንገድ ብቻ መተውባቸው አያውቁ። በቃ እንደዚህ እንድትጸልልኝ እፈልጋለሁ ጣዖት አድርገው ያ የተባረኩበት መንገድ ጣዖት አድርገው ምን ያደርጉታል? ማምለክ ይጀምራሉ። አደጋው አንዱ እንደ ጣዖት ማምለክ ጣዖት ይሆንባቸዋል። ከእግዚአብሔር ይልቅ ተድላን የሚናፍቁ ስለ ተድላ ማውራት ይጀምራሉ። እነዚህ ሰዎች
ይህን ማስወገድ ከቻሉ አያችሁ መንገዱ አሁን ምኑ ነው መንገዱ? ቅድም አደጋውን ብያለሁ። አሁን ከዚህ እንዴት መውጣት የሚችሉት እነዚህ ሰዎች በብልጽግና አይነት በብልጽግና መንፈስ ተጠምደው ያሉ ሰዎች ሁሉ ነገራቸው እንደዚህ በቃ ከስኬት ጋር ከበረከት ጋር በቃ እንዲህ መሆን አለብኝ እኔ እኮ እንደዚህ ብለው ውጥኝ ያሉ ሰዎች ከዚህ አይነት መንፈስ መውጣት የሚችሉት በምንድን ነው? እነዚህ ሰዎች ይህን ማስወገድ ከቻሉ የዘላለም ሕይወት የሚያገኙት አያችሁ፣ የእግዚአብሔር የዘላለምን ሕይወት ማግኘት እንደሚችሉ መጽሐፍ ይናገራል። አሁን ይሄ ጣዖት የሆነባቸውን ነገር ከውስጣቸው ሲያስወግዱ ሲጥሉት፣ አንተ ትበልጥብኛለህ፣ አንተ እኮ ከፍታዬ ነህ፣ የትላንትናው መነሻዬ አንተ ነህ፣ የዛሬ መድረሻዬ አንተ ነህ፣ የትላንትናው የነገሬ እንደዚህ መሆን አንተ ነህ፣ ዛሬ እንደዚህ መቆሜ አንተ ነህ። ይህም ብለው በእግዚአብሔር መታመን ሲጀምሩ፣ በእግዚአብሔር ላይ መደገፍ ሲጀምሩ ያኔ የዘላለም ሕይወት ይከተላቸዋል። ስለዚህ ለዚህ ጥቅስ ደግሞ ማርቆስ 6:24ን እናውጣና ማርቆስ 6:24 ላይ እግዚአብሔር በዚህ ክፍል ደግሞ ምን ይናገረናል? ማርቆስ 6:24 ላይ ምን ሊናገረን ይፈልጋል? ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ማርቆስ 6:24 ላይ ለመውጣት የመውጫ መንገድ ከዚህ አይነት ስሜት በቃ በምድራዊ ነገር ተጠምደው በምድራዊ ነገር ተይዘው ላሉ ሰዎች በቃ ብልጽግና ለምትል ቤተክርስቲያን ወይም የሚል አገልጋይ በእንደዚህ አይነት መንፈሱ ተጠምዶ ላለ ሰው መውጣት የሚፈልግ ከሆነ የመውጫው መንገድ አንዱ እግዚአብሔር ቃል እንደሆነ ልነግር ፈልጋለሁ። ስለዚህ ማርቆስ 6:24ን እናነባለን። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ልጅ ኢየሱስ የተባረከ ይሁን። ቅርታ ማቴዎስ 6:24 ነው። ማቴዎስ 6:24 ምክንያቱም የጻፍኩትንና መጽሐፍ ቅዱስን አንድ ላይ ተከታታይ እየከፈትኩት ስለሆነ ለዚያም ነው። በጣም ይቅርታ። ማቴዎስ 6:24 ላይ ኢየሱስ ክርስቶስ ጌታ ነው። አሁን መለየት እንግዲህ ምድራዊውና መንፈሳዊው መለየት እንዳለብን ምድራዊውና መንፈሳዊውን ለመለየት ይህን ቃል እናንብበው። አንድ ሰው ሁለት ጌቶች ማገልገል አይችልም። እንግዲህ አሁን በዚህ መንፈስ እያገለገላችሁ ያላችሁ ሰዎች ብዙዎችን በዚህ አይነት መንፈስ እስራት ውስጥ አስገብታችሁ ሰዎች ከእግዚአብሔር ቤት ወጥተው በምድራዊ ተድላ በምድራዊ ምኞት እየተሳቡ ታንቀው እንዲቀመጡ እያደረጋችሁ ላላችሁ ሰዎች ይህ ቃል ለእናንተ ነው። እንዲህ ይላል፣ አንድ ሰው ለሁለት ጌቶች ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይንም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። እግዚአብሔርንና ገንዘብን በአንድነት ምን ማድረግ ማገልገል አይቻልም። እግዚአብሔር እንደ እግዚአብሔርነቱ፣ የምድራዊው ነገር ደግሞ እንደ ምድራዊነቱ። ስለዚህ ዛሬ መለየት ለምንፈልግ ትላንትና አገልግሎቴ ጤናማ ነበረ፣ ዛሬ በምድራዊ ነገር ተስቤ እንትና እንደዚህ ሆኖ እክሌ እንደዚህ ሆኖ በእንደዚህ መንገድ እንዲተባርኩ አየው በቅናት መንፈስ በሆነ ሌላ ስሜት ውስጥ ገብተን እግዚአብሔር በማይከብርበት መንገድ ሰዎችን ከእግዚአብሔር ቤት እንዲወጡ አድርገን ላለን ሰዎች እግዚአብሔር ዛሬ ምሕረት ያድርግልን። ስለዚህ አንድ ሰው ለሁለት ጌቶች መኖር አይችልም። ለእግዚአብሔርና ለገንዘብ መኖር አይቻልም። ስለዚህ በቤተ ክርስቲያን ውስጥ ስለ ብልጽግና ብቻ መሰብኩ መጽሐፍ ቅዱስ የከበረውን የእግዚአብሔርን ቃል አስቀምጣችሁ
ሰዎች በምድራዊ ነገር ታንቀው እንዲቀመጡ ጸሎታቸው ገንዘብ፣ ህይወታቸው ገንዘብ፣ አስተምሮታቸው ገንዘብ፣ መዝሙራቸው ስብከ ገንዘብ እያደረጉ ያሉ ሰዎች ወንጌልን አስተምሯቸው መጽሐፍ ሲናገር እንዲህ ይላል፣ ጽድቁንና መንግስቱን ምን አድርጉ? ፈልጉ። ሌላው የሚመጣ ነገር ነው። በእግዚአብሔር ቤት ውስጥ ስንኖር በረከቱም ይመጣል፣ ሰላሙ ይመጣል፣ እረፍቱ ይመጣል። ዛሬ ምንድነው ከህይወታችን ጋር ተጣብቆ እንደ ትላንትናው መጸለይ ያቃተን፣ እንደ ትላንትናው መዘመር ያቃተን፣ እንደ ትላንትናው ማገልገል ያቃተን፣ እንደ ትላንትናው መስበክ ያቃተን? ትላንትና ስንነሳ መልካም መንፈስ ነበረብን። እግዚአብሔር ወይ ህዝብ ስጠኝ፣ እግዚአብሔር ወይ የማገለግልበትን ትውልድ ስጠኝ ስንል ጸልየን፣ እግዚአብሔር ደግሞ እንደ ቃሉ ትውልድ ሰጠን። ትውልዱ ወዴት ነው እየወሰድን ያለ ነው? አስተምሮቶቻችን እንዴት ናቸው? የምናስተምረው አስተምሮት እግዚአብሔር የሚከብርበት ነው፣ ለትውልድ የሚመች ነው፣ ጤናማ የሆነ አስተምሮት ነው? ዛሬ ስብከቶቻችን ምድራዊ እየሸተቱ ስለምንበላውና ስለምንጠጣው እያወራን ስለ ብልጽግና እየሰበክን አያችሁ። ብልጽግና አሁን ላለችው ቤተክርስቲያን መሰበክ የለበትም። ምክንያቱም ብልጽግና የሰው ልጅ በምድር ላይ ሲመጣ የተሰጠው በረከት ነው፣ ተሰጥቶታል። የሰው ልጅ መጠቀም አልቻለም እንጂ ያ የተቀበለው በረከት ዛሬ በልጁ በኢየሱስ ክርስቶስ በኩል አግኝተናል። እስቲ የእግዚአብሔርን ቃል እንስበክ፣ ወደ እግዚአብሔር እንመለስ፣ ፊቱን እንፈልግ። ያኔ የምንፈልገው ጌታ ወደ ቤታችን ይመጣል። ዛሬ ያኔ የምናፍቀው ጌታ ወደ ጓዳችን ይመጣል። እሱ ረፍታችን ይሆናል፣ እሱ ሰላማችን ይሆናል፣ እሱ ደስታችን ይሆናል። ዛሬ ጦርነትና ዋይታው፣ ጩኸቱ፣ ደም መፍሰሱ የሚበዛው ቤተክርስቲያን በአብዛኛውን አስተምሮቷን ቀይራ ስለሆነ የእግዚአብሔር የከበረውን ቃል በትክክል ብናስተምር እግዚአብሔር ወደኛ ይመጣል። ለትውልድ የሚመጥን ጤናማ የሆነ አስተምሮት እግዚአብሔር ሊታይበት የሚችል መዓዛው ሊሸት የሚችልበት። ዘካርያስ እኮ በታማኝነት ያለ ነቀፋ እግዚአብሔርን በቅንነት ያገለግል ነበረ። ዘካርያስ እኮ ጉድለት ነበረው። ዘካርያስ እኮ ያጣ ነገር ነበረው። ዘካርያስ እኮ እንዳያገለግል እኮ ከጀርባው ብዙ የሚወራ ነገር ነበረው። አንተ የእግዚአብሔርን ቤት እያገለገልክ አንተ ግን ልጅ የለህም፣ ባለቤት አርጅታለች፣ አንተ እንደዚህ ነህ፣ ሸምግለሃል ብዙዎች ይሉታል። አንዳንድ ጊዜ ህይወታችንን ከምንሰብከው ኑሮ ጋር አያይዞ የሚያወሩ ሰዎች አሉ። ያ መሆን የለበትም። ያ መሆን ፈጽሞ የለበትም። ስለዚህ በእግዚአብሔር ፊት በታማኝነት ስንቀርብ ራሱ እግዚአብሔር ይገኛል። ራሱ እግዚአብሔር ወደ ህይወታችን ይመጣል። በሩም ወርቁም የጌታ እኮ ነው። ለሰይጣን ማን ሰጠው? መባረክ ከፈለግን ወደ እውነተኛው ወደ እግዚአብሔር ቃል መጠጋት መቻል፣ ወደ ከበረው ወደ እግዚአብሔር ቃል በይበልጥ መጠጋት። ሌላው የሚመጣ ነገር ስለሆነ ሌላው የሚመጣ ጽድቁንና መንግስቱን ስንፈልግ እውነተኛውን የእግዚአብሔር መንፈስ ስንፈልግ ወደ ህይወታችን ይመጣል። ክርስቲያን አማኝ በእግዚአብሔር ቃል የእግዚአብሔር ቃል ራሱ በረከት እኮ ነው። እህቶቼ ወንድሜ፣ እውነት ይሄ ቃል እኮ በረከት ነው። ይሄ ቃል እኮ ብልጽግና እኮ ነው። ሐዋርያት ሥራ ምዕራፍ 3 ስታነቡ
እነ ዮሐንስም እነ ጴጥሮስም ወደ ጸሎት ስፍራ እየሄዱ ይላል መጽሐፍ ቅዱስ። መልካም በምትባል ቤተ መቅደስ ደጃፍ ከመወለዱ ጀምሮ ሽባ የነበረ ከመወለዱ ጀምሮ ሰዎች ናቸው ተሸክመውት የሚያወጡ ተሸክመውት የሚያስገቡት። ሰዎች ናቸው እንደሚፈልገው የሚያንቀሳቀሱት። ይህ ሰው ከሰዎች የሚቀበለው ገንዘብ ነው። ከሰዎች የለመደው የሆነ ሰው የሰዎችን እጅ ነው። ክርስቲያኖች፣ አገልጋዮች ከኔው ጭምር የእግዚአብሔር በረከት ያለው በዚህ ቃል ውስጥ ነው። ይህ ሰው የለመደው ከመወለዱ ጀምሮ ራሱን እስከሚያውቅበት ጀምሮ ሽባ መሆኑን እስከሚያውቅበት ጀምሮ ወደ ቤተ መቅደሱ ደጃፍ መልካም ወደምትባል ወደ ቤተ መቅደስ ደጃፍ ይወስዳሉ። ከዚያ ሲመሽ ደግሞ ያመጡታል። በነጋታው ደግሞ ይወስዱታል። ገንዘብ ነው የለመደው። እነ ጴጥሮስ ግን ያሏል እኛ የምንሰጥ ብርም ወርቅም የለንም። እዩ ብለሲንግ እኛ የምንሰጥ ወርቅም ብርም የሚታይ ነገር የለም። ሰዎች እንደሚሰጡት የምንሰጥ ነገር የለም። እኛ ምኖችን አገልጋዮች ነን። እኛን ግን ምን አድርገን ትኩር ብለን ተመልከተን። ትኩር ብለን ስትመለከተን ከኛ ወደ አንተ የሚገባ መንፈስ አለ። አገልጋይ ይሄ ነው። ለሌላው በረከት ቢሆነው ይሄ ሰው ከዚች ቀን ጀምሮ ይላል በእግሩ ዘለለ፣ ቁርጭምጭሚቱም ጸና፣ ቆመ ይላል። እግዚአብሔርን ከፍ አደረገ ይላል። ዳግም እንዳይለምን፣ ዳግም በዛ ስፍራ እንዳይቀመጥ፣ ዳግም የሰው እጅ እንዳያይ፣ ዳግም የሰው ፊት እንዳያይ የተባረከ አገልጋይ ካለበት ህይወት ውስጥ ሁሉ ያወጣል። ካንተ አይቀበልም። በእኛ ዘመን ቢሆን ይሄ ሚራክል ይሄ ታምራት አቤት ምናስ 2 ዓመት 3 ዓመት በሶሻል ሚዲያችን ላይ የምናሽከረክረው 3 ዓመት 4 ዓመት እንደዛ በቃ የምናሽከረክረው በቃ ረጅም ዓመት እናሽከረክረዋለን። እግዚአብሔር አንድ ቀን ያደረጋትን ታምራት እኛ በሚሊዮን ጊዜ እናሳያለን ለህዝብ። ሰዎች እንዲያውቁልን፣ ሰዎች እንዲያዩልን መሞገስ ስለምንፈልግ፣ እንዲጨበጨብልን ስለምንፈልግ ይሁን ካሜራ ፊት ለፊት አስቀምጠን እንዴት ተፈወስክ፣ እንዴት ዳንክ፣ ነክተን ነበር አልነካንም፣ እንዲህ ብለን ነበር አልነው፣ ይሄን ቃል ነበር የምናደርገው። እኛ ግን የምንሰጥ ምንም የለም። በናዝሬቱ በኢየሱስ ተነስና ተመላለስ። ይሄ ነው ብልጽግና። ይሄ ነው ከእግዚአብሔር ቃል ውስጥ ወጥቶ መባረክ። የትኛውም አገልጋይ ተገልባብጦ መልእክት ቢያመጣላችሁ ቢያመጣልን ብንሰማም ብንናገርም ከዚህ ቃል ውጭ የሆነ ነገር ሁሉ ሟርትን አስረግጬ እናገራለሁ። ምክንያቱም ብዙዎችን ትባረካለህ ብለን እንዴት ሆናለህ ብለን ከእግዚአብሔር ቤት አስወጥተናቸው ጠንቋይ ቤት የገቡ ብዙዎች አሉና በረከት ከዚህ ቃል እንደሆነ ለብዙዎች መናገር እየቻለን ቀብረን ለራሳችን ጥቅም ስንል እውነቱን እያወቅን እንደማናውቅ አድርገን ብዙዎችን አሳልፈናል። ክርስቲያን ወይም አገልጋይ በረከቱ የእግዚአብሔር ቃል ነው። የአገልጋይ ብልጽግናው የእግዚአብሔር ቃል ነው። ለዚህ ምንድን ያሉት እነ ጴጥሮስ እኛ የምንሰጥ በእጃችን ላይ ወርቅም ብርም የለም፣ ኢየሱስን ግን እንሰጣለን። ዳግም ላትለምን፣ ዳግም የሰው ፊት ላታይ፣ ዳግም ሰዎች ተሸክሞ እንዳያስገቡ፣ ዳግም ሰዎች ተሸክሞ እንዳያስወጡ ሊያደርግ የሚችል ብለሲንግ በእኛ ውስጥ አለ። ማን? ኢየሱስ።
ያን እንሰጣለን። ወርቅና ብር ግን የለም። ዳግም የሰው ፊት አታይም። መባረክ፣ በመንፈሳዊ በረከት መባረክ ቃል መስጠት። ሶፍት እያበላን ይሄ በረከት ነው እያለን ሶፍት ስትራቸው እንዲጠርገን ላባችንን ጠፍጥፈን አብልተን ብዙዎችን በሽተኛ አድርገናል። እግዚአብሔር አይከብርበትም፣ አይከብርም። እውነቱን ነው የምናገረው። እኔም አገለግላለሁ። እግዚአብሔር አይከብርበትም። በዚህ እኔ ጠርጌ እዚህ ጋር እድፍ ጠርጌ ቆሻሻ አብልቼ ሰውየው የሚድ ነው በምን አይ መንገድ ለዚህ ክርስቲያን በረከቱ የእግዚአብሔር ቃል ጽድቁንና መንግስቱን ካለ ሌላው ምን የሚሆነው የሚመጣ ይሄ ብለሲንግ የሚመጣ ነው። ሰላም የሚመጣ ነው። ደስታ የሚመጣ ነው። እረፍት የሚመጣ ነው። ይሄ መንፈስ በኢየሱስ ስም ያገኛችሁ። እነ ጴጥሮስም የምንሰጠው በእጃችን ምንም የለም፣ ኢየሱስን ግን እንሰጣለን አሉት። ዛሬ በኢየሱስ ስም እግዚአብሔር ያየላችሁ በመንፈሳዊው ዓለም ተገልጦ ነገር ግን ወደ እጃችሁ ያልገባ በኢየሱስ ወደ ቃሉ ስትጠጉ ቃሉን ስታነቡት የእናንተ ነገር ተሰርቶ አግኙት። የእናንተ ነገር አፍርቶ አግኙት። የእናንተ ነገር ለምልሞ አግኙት። የእናንተ ነገር በቅሎ አግኙት። ያን ጊዜ እረፍት ይሰማቸዋል። ያን ጊዜ ደስታ ይሰማቸዋል። ያን ጊዜ ሳቅ ይሰማቸዋል። ኢየሱስ ክርስቶስ ጌታ ነው። ዛሬ በዚህ ምሽት ይሄ ቃል በኢየሱስ ስም ያገኛችሁ። ዛሬ በዚህ ምሽት ይሄ መንፈስ ያገኛችሁ። ዛሬ በዚህ ምሽት ይሄ ቃል ወደ ህይወታችሁ ውስጥ ዘልቆ ይግባ። አጥንትን ጅማትን አልፎ የሚሰራ የእግዚአብሔር ፕሬዘንስ ወደ ቤታችሁ ወደ ውስጣችሁ ይግባ። ሃሌሉያ። እስኪ ይህን ቃል አብረን እንላለን። ጌታ ሆይ ትላንትና በራሴ ሐሳብ፣ በራሴ መንገድ፣ በራሴ ፈቃድ ሀብትን ፍለጋ፣ ዝናን፣ ብልጽግናን፣ ክብርን ፍለጋ ከቤት ከቃል ርቄ ነበረ። ዛሬ ግን ወደ ቃል እጠጋለሁ። ቃልን እፈልጋለሁ። ያን ጊዜ በቃል ውስጥ አገኘዋለሁ በረከቴን። በቃል ውስጥ አገኘዋለሁ እረፍቴን። አባት ሆይ ስም ይባረክ። እናመሰግንሃለን። ገናና ነህ፣ ተባረክ። አልፋ ነህ፣ ተባረክ። የሚታየው እነዚህ ምድር ሁሉ ያልፋሉ። የማያልፈው ያንተ ቃል ግን በኢየሱስ ስም ይግዛን። ስም ይባረክ። እናመሰግንሃለን በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። የእግዚአብሔር አምላክ አብሮነት መንፈሱ ከሁላችሁ ጋር ይሁን። ጸጋ ይብዛላችሁ። ተባረኩ። ወዳችሁ